አሰላሙ አለይኩም እንዲሁም ክርስቲያኖች ወንድሞች ሰላም ብያለሁ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ውሏችሁ ከእኔ ጋር ይሁን እስኪ እላችኋለሁ። በእርግጥ ውዬ መጥቼ ያረፍኩ ነው ወደ ክላሴ ማለት ነው። ባባን በድንገት አግኝቼው ነበር እና በር ስከፍት ሰላም ብዬ ነው የገባሁት ማለት ነው። እና ወደ ክላሴ ገባሁ ማለት ነው። እዚህ ጋር ክላሴ የምር እውነቴን ነው የምላቸው እንትን ሲልብኝ አልወድም ማለት ክፍት ሲሆን አልወድም። ሁሌም ዘግቼ ነው የምቀመጠው ማለት ነው። ከዚህ እንግዲህ ቦርሳዬን ካወጣሁ በኋላ የምር እውነት ነው የምላቸው እዚህ ጋር በጣም ደክሞኝ ነበር። እንዴት እንደተዘረርኩ የምር መኪናው እንደዚህ ያደክማል እንዴ! እና በጣም ደክሞኝ ምናምን ነበር እና እዚህ ጋር ከዛ በቃ ልብስ ምናምን ልቀያየር ብዬ ከዛ ካሜራ ማስተካከል ነበረብኝ እና በየት በኩል ላድርገው እያልኩ ነበር። ወንድን ለመቅረጽ እኮ በጣም ያለ መከራ ግን እና የእውነቴን ነው የምላቸው። ከዛ እዚህ ጋር እንደዚህ አድርገን ከእንትን ለማለት ማለት ነው ለማስተካከል እየሞከርኩኝ ነው። እዚህ ጋር የቱ ጋር ላድርገው እያልኩ ነበረ። ግን ቦታው ማግኘት አልቻልኩም ማለት ነው። አቋረጥኩትና እዚህ ጋር ከዛ እንትን አልኩ ማለት ነው። በድጋሚ ሳነሳው ተዘቅዝቆብኝ እኔ ልዘቅ እና እንደዚህ ብዬ በቃ እና እንደዚህ ሱፐር ማርኬት ሄደን ነበር እና የሌሊት ፒጃማ ነው ይሄ ማለት ነው። እና ደግሞ እዚህ ጋር በጣም የወደድኳት ቲሸርት ነች። የምር በጣም የተመቸች በጣም የወደድኳት ማለት ነው። ራሴ ነበርኩ የመረጥኳቸው ማለት ነው። እና በጣም ነው የወደድኳት። እዚህ ጋር ደግሞ አንዳንድ ነገር ሴል ስትሆኑ ኮተታቸው በዘንና የግሪሲ ነው ለእጃችሁ ተጠቀሙት ማለት ነው። አሪፍ ነው። ይህ ቅባት ደግሞ ለፀጉሬ ነው እና አሪፍ ነው ብለው ይህንን ገዝቼው ነው እና ካገኛችሁ እናንተም ገዝታችሁ ተጠቀሙ ማለት ነው። እና ይሄ ደግሞ ሻምፖ ነው። በጥቅምነት ኢትዮጵያ ያለው ተጠቀመው ነበር እና እዚህ ግን ኮንዲሽነሩን አጣሁ ማለት ነው። ሻምፖ እና ኮንዲሽነሩን አጣሁት ማለት ነው። ሻምፖ ብቻ ነበር ያመጣሁት። ይሄን ይመስል ነበር ቆይታችን። መልካም ምሽት።